2018 ዓ.ም የ12ኛ ክፍል የኢንትራንስ ዩኒቨርሲቲ መግቢያ ፈተና ግንቦት 3 ይሰጣል የሚሉ መረጃዎች በተለያዩ የሶሻል ሚዲያዎች ሲዘዋወሩ አይታችሁ ይሆናል ብዬ አስባለሁ። ከተወሰኑ ቀናቶች በፊትም ይሄን ነገር ሰሞኑን ነው እንጂ እንደ አዲስ መረጃ ሲያዘዋውሩት የነበረ ምርጫ ግንቦት 24 እንደሆነ ሁላችንም እናውቃለን። ከዛ ጋር ተያይዞ ፈተናችሁ ሚያዝያ ላይ ይሰጣል እየተባሉ በሶሻል ሚዲያ መረጃ ሲዘዋወሩ ሰምታችሁ ይሆናል ብዬ አስባለሁ። ምናልባትም እኔም በጆሮዬ አንዳንድ ተማሪዎች ስታወሩ ሰምቼ ነበር። ታዲያ ከዚህ ጋር ተይዞ ያለውን መረጃ እኔ ሙሉ በሙሉ በስነ ስርዓት አደረሳችኋለሁ ማለት ነው። እነዚህ መረጃዎች ሙሉ በሙሉ ውሸት ስለሆኑ ማለት ነው። ታዲያ እናንተም የ12ኛ ክፍል ተፈታኝ ጓደኛ ካላችሁና መረጃው የሚያስፈልገው ሰው ሌላም ካለ ይህንን መረጃ ሼር በማድረግ የቻናሉ ሜምበር ከሆናችሁ ቪዲዮ ላይክ በማድረግ የቻናሉ ሜምበር ካልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ አብራችሁኝ እስከመጨረሻው ትቆያላችሁ ማለት ነው። እኔ ግን መረጃውን በቻልኩት መጠን መረጃውን በደንብ አድርጌ ማስረጃ በማቅረብ ላብራራላችሁ እሞክራለሁ። እናንተ መጀመሪያ ላይ እንዳልኳችሁ ቻናሉን ሰብስክራይብ በማድረግ አብራችሁኝ እስከመጨረሻው ቆዩ። ከቪዲዮ መግቢያ ላይ እንዳልኳችሁና ሁላችንም እንደምናውቀው ምርጫ ቦርድ መግለጫ እንዳወጣ ሁላችሁም ታውቃላችሁ። በዚህ ዓመት የኢትዮጵያ ምርጫ የሚካሄድበት ጊዜ እንደሆነ ሁላችንም እናውቃለን። በዚህ መሰረት ምርጫ ቦርድ ያወጣውን ማስታወቂያ ሰምታችሁ ከሆነ ሰምታችኋል። ካልሰማችሁ ግን ግንቦት 24 የኢትዮጵያ ምርጫ እንደሆነ ሁላችንም እናውቃለን። ሰኔ 4 በተመሳሳይ ደግሞ የምርጫ ውጤት ለህዝብ ይፋ የሚደረግበት ጊዜ እንደሆነ ራሱ ምርጫ ቦርድ ያወጣው መግለጫ ነው። ታዲያ ከዚህ ጋር ተያይዞ የተለያዩ መረጃዎች እናንተ ከምርጫ በፊት እንደምትፈተኑ ሲናፈሱ ሁላችሁም ታውቃላችሁ። እዚህ ጋር ግን ነግራችሁ የምፈልገው ነገር ትምህርት ሚኒስቴር ተለዋጭ መረጃ ካለው ለአንዴና ለመጨረሻ ጊዜ ራሱ ያሳውቃል ማለት ነው። እንደዛ ካልሆነ ግን ሁሌም አመታት ሲጀምሩ የአመቱ የትምህርት እቅድ እንዴት ተሳካ የሚለው መግለጫ ለህዝብም ለተማሪዎችም ለተማሪ ወላጆችም ከተነገረ በኋላ ደግሞ በተመሳሳይ የቀጣዩ አመት እቅድ የሚወጣ ክረምት ላይ ነው ማለት ነው። ማለትም ትምህርት ከመጀመራችሁ በፊት በዚህ መሰረት በዚህ አመት ኢንትራንስ ፈተና የምትወስዱበት ጊዜ ስኬጁል ተደርጎ የወጣ ያለፈው ነሐሴና ሐምሌ ላይ ነው። ሁላችንም እንደምናውቀው ያ ስኬጁል እስካሁን ድረስ አልተቀየረም። ካሁን በፊት የነበሩትን መረጃዎች ሰምታችሁ የምታውቁ ከሆነ ስኬጁል በተደረገው መሰረት ነው ፈተናውን የሚሰጣችሁ ማለት ነው። አይደለም ይሄ ታላቅ እና ሀገራዊ ፈተና ምናልባት እነዚህ የክላስ ፈተናዎቻችሁ ፋይናል የሚሰጡበት እረፍት የምትወስዷት ጥር ላይ የምትወስዷት አንድ ሳምንት የእረፍት ጊዜያችሁ እነዚህ በራሱ በትምህርት ሚኒስቴር ስኬጁል የተደረጉ ናቸው። ታዲያ በስኬጁሉ መሰረት ስነግራችሁ ስኬጁላችሁ የነበረው እኔን ለማመሳሰል እየሞከርኩ ነበር። ጥር ላይ የወሰዳችኋት እረፍት ላይ ምንም ተለዋጭ ነገር የለም። በስኬጁላችሁ መሰረት ፈተናችሁ የሚሆነው ከሰኔ 15 እስከ ሰኔ 27 ድረስ የ12ኛ ክፍል ኢንትራንስ ፈተና ነው ማለት ነው። ከሰሞኑ ምናልባት ሰምታችሁ ይሆናል ብዬ አስባለሁ። ትምህርት ሚኒስቴር እንደ አዲስ ያወጣው ነገር እንግዲህ ሙሉ በሙሉ ፈተናችሁ በኦንላይን እንደሚሰጥ ነው ማለት ነው። ታዲያ ከኦንላይን ፈተናዎች ጋር ተይዞ አንዳንድ ነገሮችን እኔ እዚሁ ቻናል ላይ ሰርቼላችኋለሁ። ምናልባት ኦንላይን ፈተና ሲሆን ፈተናው ላይ የተለያዩ ብዥታዎች ይኖራሉ፣ የኮምፒውተር መበላሸቶች ይኖራሉ። እነዛን ነገሮች ለመቋቋም እናንተ ከወዲሁ ራሳችሁን የሆነ ማይንድ ሴታችሁ ላይ የሆነ መስራት ያሉባችሁ ነገሮች አሉ። አንዳንድ ነገሮች በተመሳሳይ ያነባበብ ስታይላችሁን በቃ ሲስተማቲክ የሆነ መሆን አለበት። እንዳልኳችሁ ቴብል ኮንተንት የሚባል ነገር አለ። ትምህርት ሚኒስቴር ባዮሎጂ ፈተና ላይ ምን ነገሮች ይወጣሉ የሚሉትን ነገሮች ቴብል ኮንተንት በክሬዲት አወር ከፋፍሎ በየዌብሳይቶች ይለቃል ማለት ነው። እነዛን ነገሮች እናንተ በዛ መሰረት ብታነቡ እቅድ ቢኖራችሁ ስታነቡ ለውጤታማነታችሁ በጣም አዋጭ ነው ብዬ አስባለሁ። ከዛ ውጭ ያለፉ ፈተናዎችን መስራት፣ ኢንፎርሜሽኖችን መሰብሰብ በተለይ ፈተናችሁ ኦንላይን ሲሆን አሁን ኤግዚት ኤግዛም የሚባለውን ታውቃላችሁ ብዬ አስባለሁ። የመውጫ ፈተና ማለት ነው። የዩኒቨርሲቲ ተማሪዎች አሁን ስንጨርስ ኤግዚት ኤግዛም እየተፈተነ ነው መጨረሻ ላይ የምንወጣ ማለት ነው። እሱ ነገር አሁን በኦንላይን ስለሆነ ብዙ ተማሪዎች ይወርቃሉ መስራት እየቻሉ ማለት ነው። ይህ ነገር የሚፈጠርባቸው ለምሳሌ አንዳንድ ቅጽበቶች ይታዩ። በወረቀት ሲሆን ፈተናችሁ ከአንደኛው ጥያቄ ላይ ከባድ ከሆነባችሁ ዘላችሁ 2-3 ማየት ትችላላችሁ። ኮምፒውተር ላይ ሲሆን ግን ኔክስት የሚለውን ለማለፍ ይጨነቁና ተማሪዎች ለመጀመሪያ ጊዜ ከባድ ጥያቄ ሲመጣባቸው ማለት ነው። መጀመሪያ ቀላል ይመጣላችሁ እድለኞች በዛ 2-3 ጥያቄ ስታውቁ ቀላል ይመስላችሁና ጥያቄው ዲስተርብ ሳትሆኑ ስለምትሰሩት ፈተናው የቀለላችሁ ነው። በዛ ስሜት ውስጥ ሆናችሁ ከባድ ጥያቄዎችንም የመስራት እድል ይኖራችኋል። ይህ የታወቀ ነው። የአብዛኛው ተማሪ ካራክተር ነውና በተለይ ሞካሪ ተማሪዎችና ኦንላይን ሲሆን ፈተናው ትንሽ የመወዛገብ እንትኖች ይኖራሉ ማለት ነው። ኤኒዌይ እነዚህ ነገሮች በተመለከተ ፈተና አፈታተናችሁ ላይ ኮምፒውተራችሁን እንዴት እንደምትነኩት በተለይ የክፍለ ሀገር ልጆች ከሆናችሁ እናንተ ጋር ትንሽ የሚከብዱ ነገሮች አሉ። ማውዝ ስታንቀሳቀሱ ኢቨን ከዛ ውጭ ኮምፒውተሩ ላይ የሚመጣላችሁ ኢንተርፌስ
ኔክስት አለ፣ ፐርቪዮስ አለ፣ ቾይስ ክሊር የሚባል አለ። ምርጫ መቀየር ከፈለጋችሁ ቾይስ ክሊር ካላደረጋችሁት መጀመሪያ የመረጣችሁትን ነው የሚያነባችሁ። ከዛ ውጭ ደግሞ ፍላግ የሚባል ነገር አለ። ጥያቄ ከብዷችሁ መዝለል ከፈለጋችሁ ምልክት አድርጋችሁ መዝለል ትችላላችሁ። እነዚህን ነገሮች በፕራክቲካል ወደፊት እማሳያችሁ ስለሆነ ቻናሉን ሰብስክራይብ ማድረግ የዚህ ቻናል ቤተሰብ ሁኑ እላችኋለሁ። ጠቅለል ሳደርግላችሁ ግን ስለ ፈተናችሁ ከወዲሁ መወዛገብ የለባችሁም። ፈተናችሁ የሚሰጣችሁ ትምህርት ሚኒስቴር ባወጣው ስኬጁል መሰረት ነው። ስኬጁልም የሚወጣ እንዳልኳችሁ የትምህርት ዓመቱ እንደተጠናቀቀ የዚህኛው የትምህርት ዓመት ሊጀመር ሲል ከመመዝገቢያ ጊዜ እስከ ትምህርት መፈጸሚያችሁና ካርድ መቀበያችሁ ድረስ ያለው ስኬጁል ይወጣል ማለት ነው። አይደለም ይሄን ያክል አገራዊ ፈተና እንዳልኳችሁ ተራ ፈተናዎችም በስኬጁል መሰረት ነው የሚንቀሳቀሱ በትምህርት ሚኒስቴርና በፈተናዎች አገልግሎት ኤጀንሲ ማለት ነው። እንደዚህ አይነት ለእናንተ ጠቃሚ የሆኑ መረጃዎችን የማደርስበት ቻናል ስለሆነ ቻናሉ ሰብስክራይብ ማድረግ የዚህ ቻናል ቤተሰብ ሁኑ። ያስፈልገዋል ብላችሁ ለምታስቡት ጓደኛችሁና ወዳጃችሁ ቪዲዮውን ሼር አድርጉለት። ማንኛውም ጥያቄ ካላችሁ በማንኛውም መልኩ ልረዳችሁ ስለምችል ኮሜንት ሴክሽን ላይ ጠይቁኝ። ቴሌግራም ዩዘርኔማችሁን ብታስቀምጡልኝም በውስጥ ላዋራችሁ እችላለሁ። መናገር ቪዲዮ ይደርስባችኋል ብዬ ነው እንጂ ብዙ ነገር ብላችሁ ደስ ይለኝ ነበር። ወደፊት ግን በጣም ባሪፍ ቪዲዮዎች እንገናኛለን። በተለይ ኦንላይን ፈተናውን በተመለከተ ፕራክቲካል የማሳያችሁ ነገሮች በጣም ዋጋ ሊያስከፍሏችሁ የሚችሉ ነገሮችን ቀለል አድርጌ ስለማሳያችሁ ቻናሉን ሰብስክራይብ አድርጋችሁ የዚህ ቻናል ቤተሰብ ብትሆኑ ትልቅ ተጠቃሚ ትሆናላችሁ ብዬ አስባለሁ። ለእኛም ቻናሉ ያድግልናል። ምናልባት ከአሁን በፊት የምታውቁ ልጆች ትኖራላችሁ ብዬ አስባለሁ። ሌላ ቻናል ላይ እንደዚህ ጠቃሚ መረጃዎችን ሰራላችሁ ነበር። ቪዲዮችን በጣም ቫይራል የወጡ ነበሩ። ታዲያ እሱም ቻናል በሆነ ምክንያት ትንሽ ዋርኒንግ ስለሰጠኝና ሪስትሪክት ስለተደረገብኝ ነው በዛኛው ቻናል ላይ እየሰራሁላችሁ ያልሆነ ማለት ነው። ቻናሉም እንዲያድግ ሰብስክራይብ ማድረግ አብራችሁ ቤተሰብ ሁኑ። አመሰግናለሁ።